ከሳተላይት ሆናችሁ ምድርን በሌሊት ብትመለከቱ ዓለም በኤሌክትሪክ መብራት ደምቃ ትታያለች። ነገር ግን በደቡብ ኮሪያና በቻይና መካከል አንድ ግዙፍ ጥቁር ቀዳዳ ታያላችሁ። ልክ የሰው ልጅ የማይኖርበት ባዶ ምድር ይመስላል። ነገር ግን እዚያ ጨለማ ውስጥ 26 ሚሊዮን ህዝቦች ይኖራሉ። ይህች የዝምታ ምድር ሰሜን ኮሪያ ናት። የውጭ ዓለም መረጃ የማይገባባት፣ የውስጡ ምስጢር የማይወጣባት፣ በጊዜ ማሽን ወደ ኋላ የተመለሰች የምስጢር ደሴት። ዛሬ ከፕሮፓጋንዳው ግድግዳ ጀርባ ያለው እውነተኛውንና አስደንጋጩን የሰሜን ኮሪያ ህይወት እንፈትሻለን። የሰሜን ኮሪያ ታሪክ የሚጀምረው ከሁለተኛው የዓለም ጦርነት ማብቂያ በኋላ ነው። ኮሪያ ለሁለት ስትከፈል ሰሜኑ ክፍል በሶቪየት ህብረት ድጋፍ የኮሚኒስት ስርዓትን ተከተለ። ከዚያ ጊዜ ጀምሮ ሀገሪቱ በኪም ቤተሰቦች የብረት እጅ ስር ወደቀች። ዛሬ ሀገሪቱ የምትመራው ዱቼ በሚባል ርዕዮተ ዓለም ነው። ትርጉሙም በራስ መቆም ማለት ነው። ነገር ግን ይህ ርዕዮተ ዓለም ህዝቡን ከመሪዎቹ ውጭ ሌላ አምላክ እንዳይኖረው አድርጎታል። ለኪም ቤተሰቦች ታማኝ መሆን የዜግነት ግዴታ ብቻ ሳይሆን እንደ ትልቅ ሃይማኖታዊ ስርዓት የሚታይ ነው። በእያንዳንዱ ቤት ውስጥ የመሪዎቹ ፎቶግራፍ በትክክል ተሰቅሎ መገኘት አለበት። ፎቶ ላይ ትንሽ አቧራ ቢገኝ እንኳን ባለቤቱ ክህደት ፈጽሟል ተብሎ ሊቀጣ ይችላል። እዚህ ሀገር ውስጥ ህግ ማለት ምክር ሳይሆን የህልውና ጉዳይ ነው። ምናልባትም በዓለም ላይ እጅግ ዘግናኝ የሆነው የሶስት ትውልድ ቅጣት የሚባለው ህግ የሚተገበረው እዚህ ነው። አንድ ሰው የፖለቲካ ወንጀል ቢሰራ ወይም ከመንግስት መስመር ቢወጣ ግለሰቡ ብቻ ሳይሆን ወላጆቹ፣ ልጆቹና የልጅ ልጆቹ ጭምር አብረው የቅጣት ማዕከል ይገባሉ። የግድ ነፃነት የሚባል ነገር የለም። የፀጉር ስታይል እንኳን ሳይቀር በመንግስት የተወሰነ ነው። ወንዶችም ሆኑ ሴቶች መንግስት ከፈቀዳቸው ጥቂት ስታይሎች ውጭ መቆረጥ አይችሉም። ሰማያዊ ጂንስ መልበስ የምዕራባውያን አስተሳሰብ ወራሪ ተደርጎ ስለሚታይ በከፍተኛ ሁኔታ የተከለከለ ነው። የውጭ ሀገር ፊልም፣ ሙዚቃ ወይም መጽሐፍ ቅዱስ ይዞ መገኘት ደግሞ እድሜ ልክ እስራት ወይም የሞት ቅጣት ሊያስከትል ይችላል። በሰሜን ኮሪያ ቀን የሚጀምረው በድምጽ ማጉያ በሚለቀቅ የሀገር ፍቅር መዝሙርና በመሪዎቹ ውዳሴ ነው። አብዛኛው ህዝብ የግል መኪና የለውም። ብስክሌትና ባቡር ዋና የመጓጓዣ መንገዶች ናቸው። ነገር ግን ጉዞው እንኳን ነፃ አይደለም። የመኖሪያ ቦታህን መቀየር ቀርቶ ከከተማ ወደ ከተማ ለመጓዝ እንኳን ልዩ ፍቃድ ያስፈልጋል። እያንዳንዱ እንቅስቃሴ ንግግርህና ውሎህ በጎረቤትና በመንግስት ሰላዮች ክትትል ይደረግበታል። ኤንሚንባን የሚባሉ የጎረቤት ጥበቃ ቡድኖች እያንዳንዱ ሰው ምን እንደሚበላ፣ ማን ወደ ቤቱ እንደሚገባና ምን እንደሚያወራ በንቃት ይከታተላሉ። የመናገር ነፃነት የለም። በቤታቸው ውስጥ እንኳን ስለ መንግስት መጥፎ መናገር አይቻልም፣ ምክንያቱም ግድግዳዎች እንኳን ጆሮ እንዳላቸው ይታመናል። ስለ ቴክኖሎጂ ስናስብ ኢንተርኔት ትዝ ይለናል። ለሰሜን ኮሪያውያን ግን ኢንተርኔት የለም። ሀገሪቱ ኳንግሚዮንግ የሚባል የራሷ ዝግ የውስጥ መስመር ብቻ ነው ያላት። እዚያ ውስጥ የምታገኟቸው ድረገጾች የመንግስትን ስኬት የሚያወድሱ ፕሮፓጋንዳዎች ብቻ ናቸው። ፌስቡክ፣ ዩቲዩብ ወይንም ጎግል የሚባሉ ስሞች ለሰሜን ኮሪያ ዜጎች እንግዳ ናቸው። ስማርትፎኖች መያዝ ቢቻልም ወደ ውጭ ሀገር መደወልም ሆነ መረጃ መቀበል በጥብቅ የተከለከለ ነው። ቴክኖሎጂ ሰዎችን ለመገናኘት ሳይሆን መንግስት ህዝቡን በቀላሉ ለመቆጣጠር የሚጠቀምበት መሳሪያ ነው። ሬዲዮዎችና ቴሌቪዥኖች የሚገዙት በመንግስት ጣቢያዎች ላይ ብቻ ቲዩን ተደርገው ነው። እነዚህን ሞገዶች ለመቀየር መሞከር እንደ ከባድ ወንጀል ይቆጠራል። ታዲያ ይህችን ዓለም የተዘጋች ሀገር መጎብኘት ይቻላል? አዎ ይቻላል። ነገር ግን ሂደቱ እጅግ የተወሳሰበና ጥብቅ ነው። ማንኛውም ጎብኝ ወደ ሰሜን ኮሪያ የሚገባው በመንግስት እውቅና ባላቸው የጉዞ ወኪሎች
አማካኝነት ብቻ ነው። አብዛኞቹ ጎብኚዎች ጉዟቸውን የሚጀምሩት ከቻይና ቤጂንግ ሲሆን በባቡር ወይም በሰሜን ኮሪያው አየር መንገድ ኤር ኮሪዮ አማካኝነት ፒዮንግያንግ ይገባሉ። ነገር ግን አንዴ ሀገሪቱ ውስጥ ከገቡ በኋላ ብቻውን የትም መንቀሳቀስ አይችሉም። ሰሜን ኮሪያ ለዓለም ትልቅ እንቆቅልሽ ናት። በአንድ በኩል ዘመናዊ የኒውክሌር ኃይል የታጠቀች ግዙፍ ወታደራዊ ሀገር፣ በሌላ በኩል ግን ህዝቧ በጨለማ በረሃብና በጥብቅ ቁጥጥር ስር የሚኖርባት ምስኪን ምድር። መንግስቱ በቢሊዮን የሚቆጠር ዶላር በሚሳኤል ምርምር ላይ ሲያፍስ፣ ህዝቡ ግን መሰረታዊ ፍላጎቶችን ለማግኘት ይታገላል። ይህ ምስጢራዊነትና የዝምታ ግድግዳ እስከ መቼ ይቀጥል ይሆን? ዓለም ስለ እነሱ የሚያውቀው መንግስቱ እንዲታይ የፈቀደውን ብቻ ነው። እውነተኛው ስቃይና ሰቆቃ ግን አሁንም በዚያ ጨለማ ውስጥ ተቀብሮ ይገኛል። እናንተስ በዚህች ሀገር ውስጥ ለአንድ ቀን የመኖር እድል ቢሰጣችሁ ምን የምታደርጉ ይመስላችኋል? ወይስ እንደ ቱሪስት ሄዳችሁ ለማየት ድፍረቱ አላችሁ? አስተያየታችሁን ኮሜንት ላይ አስፍሩ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።